በአሰልጣኞችና በተጫዋቾች ትችት እያስተናገደ የሚገኘው የካፍ ውሳኔ። የአፍሪካ እግር ኳስ ኮንፌዴሬሽን ላለፉት 68 ዓመታት በየ2 ዓመቱ ሲያካሂዱ የቆየውን የአፍሪካ እግር ኳስ ዋንጫ ከ2028 ጀምሮ በየ4 ዓመቱ እንዲካሄድ ወስነዋል። የአህጉሪቱን እግር ኳስ በበላይነት የሚመራው ካፍ አዲሱ የውድድር ቅርጽ ከዓለም አቀፍ የእግር ኳስ ውድድሮች ጋር የተጣጣመ በመሆኑ የአፍሪካን ፍላጎት ማሟላትን ፍላጎት ታሳቢ ያደረገ ነው ቢልም በርካታ ባለሙያዎችና ተጫዋቾች እየተቹት ይገኛል። የካፍን አዲሱን ውሳኔ ከተቃወሙት አሰልጣኞች መካከል የቱኒዚያ ብሔራዊ ቡድን አሰልጣኝ ሳሚ ታራፔልሲ አንዱ ናቸው። ካፍ የውድድር ማሻሻያ ማድረጉ የአፍሪካን እግር ኳስ አያሳድገውም፣ እንዲያውም የአውሮፓ ክለቦች በርካታ ባለተሰጥኦ አፍሪካውያን ከዋክብትን እንደፈለጉ እንዲጠቀሙ ዕድል የሚፈጥር ነው በማለት ጠንካራ ትችት ሰንዝረዋል። የቀድሞ የኢትዮጵያ ብሔራዊ እግር ኳስ ቡድን አሰልጣኝና የአሁኑ የማሊ ብሔራዊ ቡድን አሰልጣኝ ቶም ሴንትፌት በበኩላቸው የካፍ ውሳኔ ጤናማ ያልሆነ ነው፣ አፍሪካ ልትከበር ይገባል በማለት ውሳኔውን ኮንነዋል። የሞሮኮ ብሔራዊ ቡድን አሰልጣኝ ዋሊድ ሬግራጉ በካፍ ማሻሻያ ደስተኛ አለመሆናቸውን ገልጸው ውድድሩን በየ4 ዓመቱ ማካሄድ ተጫዋቾች ለብሔራዊ ቡድናቸው የሚኖራቸውን የመሳተፍ ዕድል ይገድባል ብለዋል። እግር ኳስ እየተለወጠ ነው፣ በአዲሱ ቅርጽ የግድ መስማማት ግዴታ አይደለም፣ ዋናው ጉዳይ ውሳኔውን ተቀብሎ ራስን ለማዋሃድ መስራት ይገባል በማለት ተናግረዋል። የአፍሪካ እግር ኳስ በራሱ መንገድ መጓዝ አለበት፣ ያው ደግሞ የወቅቱ የፉልሃም እና የናይጄሪያ ብሔራዊ ቡድን የመስመር አጥቂ ሳሙኤል ቹክዌዝ ነው። የአፍሪካ ዋንጫ ልክ እንደ የአውሮፓ አቻ ውድድሮች እና የዓለም ዋንጫ ሊከበር ይገባል። ካፍ አዲስ ያወጣው የውድድር መርሃ ግብር ትክክለኛ ሰዓት ላይ የመጣ እንዳልሆነ እንገነዘባለን። ለብሔራዊ ቡድን መጫወት የፈለገን ተጫዋች ክለቦች መከልከል አይችሉም። ማንም ስለ የአፍሪካ ዋንጫ መጥፎ ዘር ሊዘራ አይገባም ብለዋል ናይጄሪያዎች። የአንጎላ እና የቤኒን ብሔራዊ ቡድን አሰልጣኞችም በተመሳሳይ ለአፍሪካ እግር ኳስ ዋንጫ ተገቢውን ክብር አለመስጠት በግልጽ እንደሚታይ ገልጸው እንዲስተካከል ጠይቀዋል። ካፍ የአህጉሩን ትልቁን ውድድር በየ4 ዓመቱ እንዲካሄድ ውሳኔ ካሳለፈ በኋላ አውሮፓውያኑ እንደጀመሩት የአፍሪካ ኔሽንስ ሊግ በሚል የሚጀምረው ውድድር እንደሚኖር ቢያሳውቅም ከትችት ግን አላመለጠም።